good YouTube እንዴት ናችሁ? ኢትስ ቦይ ሚስተር ሚራክል ዛሬ በቴዲ አፍሮ በሶስተኛው አልበም ከቻቻቻቻቻቻች እየገብቻለሁ ይላል። እንግዲህ እንዴት አላችሁ? ዛሬ በንጉሳችን በቴዲ አፍሮ ያስተሰርያን ራስተፍሪያን ራስተፒስ ኃይለ ሥላሴ እያልን ገብተናል ይላል። የዛሬው ቪዲዮአችን እንግዲህ ምን መሰላችሁ? በ1997 ወይም በፈረንጆቹ በ2005 የተለቀቀው ያስተሰርያል አልበም ዛሬ ሪያክት እናደርግበታለን። 12 ትራኮች አሉት። ከ12ቱ እንግዲህ እንደተለመደው ጠቀስ እያደረግን እናየዋለን። ለማንኛውም ጋይስ አንደኛውና ሁለተኛውን አልበም እንዴት አያችሁት? አቦጊዳና ቴዲ የሚለው ማለት እነሱን አልበሞች እንዴት አያችሁት? በተለይ ቴዲን ወዳችሁታል መሰለኝ፣ ግን ኮሜንት ላይ ምንም ሐሳባችሁን አላየሁትም እና እስቲ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ ወደ ያስተሰርያል እንግባ። እንግዲህ ላይክ ሼር ሰብስክራይብ እንዳትረሱ። ቀጥታ ወደ ቪዲዮ ቡም ቡም ሻካላካ። ዛሬ ሬዲዮ ቡም ቡም ጋይስ እንደነገርኳችሁ ነው። ፑዝ እናድርገውና ጋይስ ያስተሰርያል አልኳችሁ። አሁን እንትን አለ፣ ሙሉ አልበም አለ። በልስጠኝ የሚል ነው አሁን ሪያክት የምናደርገው። እንግዲህ እንደምታዩት ኃይለስ ተው አትቸኩል። እሺ ጀምረናል ይላል ጋይስ። ኦባ አምላኬ ፈልገህ ብትሰጠኝ ሰው በልኬ ላንቺ ነው የኔ ምነው በሰማይ ፈጣሪ ፈልገህ ብትሰጠኝ አንድ አፍቃሪ ከኔ ጋር ነዋሪ። ባይ ዘ ዌይ በዚህ አጋጣሚ ፍቅረኛ ምናምን የሌላችሁ ሰዎች ይህ ዘፈን ምንም እንትን አይላችሁም እና ፈጣሪ አንዳንዴ አውርዶ ሲሰጣችሁ እንደነ እንትና አልተሰጣችሁም እስካሁን። ጋይስ ጀስት እንደዚህ ብቆልፈው አሪፍ ነው እና ፈጣሪ አንዳንዴ ከላይ እንደመና ሲወርድላችሁ ደስ ይላል። ለእነንትና ግን አንዳንዴ አይወርድም እና እነንትና ማለት እነማን ናቸው? እነዚህ ናቸው። አስገባልኝ ሊተርሽ እነንትና ማለት እነዚህ ናቸው እና ለእነዚህ አንዳንዴ ይከፋባችኋል እና ይህ ዘፈን በተለይ ከፍቅረኛችሁ ጋር እንደዚህ ተቃቅፋችሁ ምናምን አታሚ ብዙ ዘመን ስባክን ከርሜ ሰው ፍረዳ ባይዘዌ ስንታ ብዙ ዓመት ሲንግል ሆናችሁ ማለት ሶሬ መጣ ሰዴካ ደብዬ ወዳን ዘርጋ የሞከርኩ አልሆንልህ አለኝ እውነተኛ ያሰብክልህ ሰው እንዳለ ለኔ በልስጠኛ ስጠኝ ላይሳይ አይኔን አስቼ ላይሳይ ወዳለህበት ላይሳይ ጭንቄን ብትሰማ ላይሳይ ሰው ምን አለበት ላይሳይ የፈጠርካት ላይሳይ የአዳም መከታ ላይሳይ የእናቴን ምትል ላይሳይ ሰው ስጠኝ ጌታ ላይሳይ አምላኬ ሰው በልኬ አምላኬ ሰው በልኬ አምላኬ ሰው በልኬ አምላኬ ሰው በልኬ እስከ መቼ ነው ግን ሲንግል ሆናችሁ ለመኖር ያሰባችሁት? ቆይ አይ ጀስት እውነቱን አሁን እንነጋገር እስቲ። እስከ መቼ? እንዲህ ሲንግልነት እኮ ይሰለቻል።
አረ ወጣ ብላችሁ ተፍ ተፍ ምናምን አረ ዛሬ ምን አስለቆብኛል ብላችሁና እስቲ ቀጣይ ምንድነው ንገሪኝ ካልሽኝ ስቀይሜሻለሁ እንዴት ነው ድምጼ ቆይ በዚህ አጋጣሚ አንድ ግጥም ልበልላችሁ የኔ ቆንጆ አንቺ የኔ ሸጋ እስከ ዛሬ ጠፍተሽ ሳንገናኝ ከርመሽ አው መጣሽ ኔጋ ወይ ጋይስ ስንመጣ ማለት እነዚህ ወገቧን ይዟትና አይኔ ካላይ ያላምንም ብዬንጂ ባላይ ሱሰማ አትመሰጡ እንዳለቅሽ ቆይቷልበ ካሰነበሽ መንገደኛ ነው ልብሽ እናውቃለው ባላይ ሱሰማ ያላምንም ብዬ እንጂ ባላይ ሱሰማለ አረ ገባ ፈርቼ እንጂ እንዳለቅሽ ቆይቷል ልቤ ካዘነብሽ ንገሪኝ ካልሽማ ተቆይሜሻለሁ ባይዘዌ እነዚህ ዘፈኖች ለኔ ተብሎ የተሰሩ ዘፈኖች ይመስለኛል። ግን ግራ አጥንቴ ግራ ጎኔ የት ነሽ? እስከ ዛሬ በቴዲ አፍሮ ዘፈን ፈለኩሽ አፈላለኩሽ የት ነሽ? ግራ ጎኔ የት ነሽ? የኔ ሔዋኔ የት ነሽ? Yeah. ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኛለች ለዓይኗ እንኳን የጠላች ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኛለች ለዓይኗ እንኳን የጠላች Yeah, 1, 2, 3, let's go! ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅ ወሰንኩ ጥፋቱ የኔ ለምንድነው ታምራት አትስበን ዘይቀበል ሳንነጋገር ጊዜሽ አትለኝ ስማተን ከደጅሽ ቆሜ ከልብሽ ይቅርበኝ ከልቧ ሰው ተቀየመ ጨክና እሷ አታውቅም ለምን ይሆን በቃኝ አለች ለዓይኗ እንኳን ባይ ዘ ዌይ በዚህ አጋጣሚ ጋይስ ይሄ ያስተሰርያል አልበም ማለት ከባለፈው አልበሞች ውስጥ አሪፍ ነው። ምክንያቱም ያስተሰርያል ገና እስከምንመጣበት ነው። የኃይለ ሥላሴ ምናምን አለ
ጋይስ እኔ ካሜራ እየቀረጽኩኝ እየጠፋብኝ ነው። ማርያምን እየጠፋብኝ ነው እና እርር እያደረገኝ ነው። ይሄ ስልኬ በጣም እርር እያደረገኝ ነው። ለማንኛውም ምን እያልኳችሁ ነው? ለምን ይሆን ልታይ ምንድን ነው የሚለው ጋይስ? ምንድን ነው የሚለው? ባይ ዘ ዌይ ጋይስ ሳልነግራችሁ ማላልፈው ይሄ አልበም ሲወጣ ማለት ይሄ አልበም ማለት የኔ እኩያ በሉት መች ወር እንደተለቀቀ ባላቅም በ97 ነው። እኔ ደግሞ የተወለድኩት በ97 ነው እና የኔ በጣም ነው ይሄ አልበም የምወደውና አንደኛ የምወደው በኔ እድሜ ስለሆነ ማለት ይሄ አልበም የኔ እድሜን አስቆጥሯል። እንዳልናገር እኮ እያደረገኝ እኮ ነው። አትናገር ነው እሺ። እና ጋይስ በጣም ያስተሰርያል የምወደው የኔ እድሜ ስለሆነ ነው። በኔ እድሜ ልክ ስለሆነ ነውና Yeah. ለቡዳ ሳምሯት ምትቋታይ ገኝ ጥሎኛል ከቿ ላይ እንዳሻት አድርገኝ በምን ይቆመናል ቢጠየቅስ ነፍሷን የሰጠኝ ፍቅር ነው የገዛችኝ ሰው ለቡዳ ሳምሯት እኔ መላክ እኔ መላክ እንዳሻት አድርገኝ በምን ይቆመናል ቢጠየቅስ ነፍሷን የሰጠኝ ፍቅር ነው የገዛችኝ ሰው እንደልባበት በወንድነቴ አቤት ያለበቴ። ኧረ ምን አይነት ግጥም ነው! ኧረ ምን አይነት ግጥም ነው! በስመ አብ! ኧረ እኔ እንጃ! ኧረ ይችላል! ኧረ ግጥም! ኧረ ለጆሮዬ እኮ የሚሰቀጥጥ ግጥም እኮ ነው። በቃ አይገባንም እንደዚህ አይነት ግጥም። በስመ አብ! ኧረ ይችላል! በቃ ይችላል! እናቴ ተሞተ። ባይዘው ይሄ ዘፈን የምከፍቱት ወይኔ አማርኛ ለሚስቶቻችሁ ነው። እንደዚህ ለፍቅረኛ ምናምን ሳይሆን ጀስት በቃ ለኔ ያላችሁት እንደዚህ ለተጣበቃችሁት እንደዚህ ማትውጡት ነገር ሲያጋጥማችሁ እና አሁን ቀጣይ ወደ 5ኛ ያስተሰርያል ጃ እኛ
ዛሬ እኮ እናቴ ትሙት አጠፉ እንጂ ጋይስ አጠፉ። ገብርኤልን አጠፉ። የእንትን ምናምን አድርጌ መምጣት ነበረብኛ። ይሄ ምንድን ነው የሚባለው? የጃምና እንደዚህ ራስ ተፈሪ ድሬድ ምናምን። ቆይ ተምብሌናችን ስንሰራ በድሬድ ነው እንሰራው። ማርያም በድሬድ ነው እንሰራው። ወደው ሲተኩ በሌላ ባዛንቶች ራስ ስልሳ ጉድጓድ ውሳ አብዮት ሞላችሁ የተማሪ ረሳ ራስ ተፈሪ ያስተሰርያ በአስራ ሰባት መርፌ በጠቀመው ቁጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉሥ እንጂ ለውጥ መቼ መጣ? ባይዘዌ አሁን ንጉሥ ሲል ማለት ምነግራችሁ ማለት እኔ በህይወቴ እኔ እግዚአብሔርና አልዋሻችሁ በጃንሆይ ጊዜ ብኖር በጣም ነው ደስ የሚለኝ ነበር። በጣም ማለት በቃ የነሱ የንግስና እንትናቸው ምንድነው የአገዛዝ ስርዓታቸው የንግስና ስርዓታቸው ምናምን በጣም ማየት ፈልግ ነበር። አሁን ጀስት ቪዲዮ ላይ እንደዚህ ምናምን ስለሳቸው ምናምን ሲወራ ማርያም በጣም ነው የምጓጓውና በሳቸው ጊዜ በኖርኩ ነው ያልኩት። በቃ በሳቸው ጊዜ በኖርኩና እናንተ በየትኛው የንጉስ ክፍለ ጊዜ የመኖር ፍላጎት ነበረባችሁ? እንትን ስሰሙ ታሪኩ ምናምን ስሰሙና እኔ ጃንሆይን በእነሱ ጊዜ ብኖር በጣም ነው ደስ የሚለኝ የነበረውና የሳይ ለተንብሌ ነው። ይመቻችሁ። ለማንኛውም ጋይስ ቀጣይ ስድስተኛ ትራካችን ይላል ምን የሚለው ነው ደግሞ? እዚህ ጋር ምንድን ነው የሚለው? ስምለሌላ አፌ እሺ ይማረኝ ይማረኝ ታውቁታላችሁ ጋይስ? እኔ አዲስ ነው ዛሬ ሞኖብኝ እኔ እንጃ እስከዛሬ ይህንን ዘፈን ሰምቼው አላውቅም። ሼማን ደፍሮ የውበቷ ነገር እያስጨነቀኝ ግባት እስቲ አዛና ለመስኪን ልትነጋ ምድር ልሂድ ሸመን እንደፈልሳ በርባቡ በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ የኢትዮጵያ መሆኑ
አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንዴት ቀያላ የሳትፈሪ ሲወዱሽ አታውቂ ወይሽ አትየምዴ አረ አንቺስ ለቡን ነው ያንተ ያለ ያንቺስ ለቡን ነው ያንተ ያለ ሼማንደፍሮ ባይዘው ይሄ ዘፈን በህይወታችን መቼም ማይረሳ መቼም ማይቋረጥ ዘፈን ነው። አንድ ስለመሆናችን መቼም ሁሌም ቀልደን አንችልም። ግን እስከ መቼ ተበታትነ እስከ መቼ ተጠላልተን በቋንቋ በሃይማኖት በዘር ምናምን በጣም ሁሌ እንደተከፋፈልን ነውና ይሄ ዘፈን ቢያንስ ይመልሰናል ብዬ መቼም እሱ ሁሌ ስለ ኢትዮጵያ ሁሌ ስለ አንድነት ምናምን ነው የሚዘፍነውና አንደኛ የሚያስወድደው ይሄ ነገር ነው በቃ እና እስከ መቼ ተጠላልተን እንላለን። ሁሉም እዛ ጋር ስትሄድ የራሱን ማንነት የራሱን ወገን ምናምን ይዞ ነው እንትን የሚለውና አንዳንዴ ደግሞ ዳር ላይ ሆናችሁ ሁሉንም ስታዩት በጣም ነው ይደብረው። ማርያም በጣም ነው ይደብረውና ሁሌ ስለ አንድነት ስለ ፍቅር የሚዘፍን ሰው መመስገን አለበት። ማርያምን መመስገን አለበት። ስለዚህ ቴዲያችን ትችላለህ። ቀጣይ ወደ ላምባዲና እንግባ። ራሌላቸው በልጅነቴ ብሩ አጥቻቸው እንግዳ የሚያውቅ ዓለም ሳየችኝ ባንቺ በፍቅር ኩራዝ በላምባዲ አሁን አየኝ ከማን Lamba Dina Lamba Dina Lamba Nati Lampadina ጋይስ ግን ላምባዲና አሁን እኔ አንዳንዴ እንደዚህ ቃላቶች ምናምን እየገቡኝ አይደለምና ላምባዲና ማለት ነው። በፊት አውቀው ነበር ላምባዲና ምናምን ሲባል የሰው ስም ይሁን የአዘር ቲንግ ነገር ምናምን ይሁን አላውቅምና ላምባዲና ምን እንደሆነ አላውቅምና ኮሜንት ሴክሽን ላይ አስቀምጡልኝ። ምን ልላችሁ ነበር ቀጣይ ጋይስ በዚህ አጋጣሚ ቶሎ እንደዚህ ምለው ሙሉን እንትን ስለማንለው ነው። ደቂቃ ስለሚረዝምብን ቪዲዮአችን ረጅም ስለ ደቂቃው ስለሚሆን ነው ትንሽ እንትን ምንለው ዳህላክ ዳላክ ላይሳቤት ቆርቆናል መለየት ነጠለኝ ክፉ ዘመን ወዳጅ ባለቤቴ ቀን ቆርጦ እስክንገናኝ ያርሽልኝ የመጣሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ባይዘው ይሄ ታሪክ ጋይስ በኢትዮ ኤርትራ ጦርነት ላይ ስለተነጣጠሉት ነው የተዘፈኑና የዛ ጊዜ እንግዲህ ከኔ እድሜ በበልጡ ምናምን ታውቃታላችሁ ታሪኩን ከኔ ይበልጥ ሁላችሁም ታውቁታላችሁና ከባድ ጊዜ ነበረ የዛኔ መነጣጠል እንደዚህ ምናምን ነበርና እንደዚህ አጋመደውና እንደዚህ አሳዘው ማለት
ልብህን እንደዚህ ነው የሚያስይዝልህ ከፍቅረኛ ጋር። ካለፉበት ቦታ ሲደርሰኝ ደብዳቤ ይረበስ ጀመረ ቅር ያለው ልቤ ወይ ያልመጣ ነገር አቋርጬ ዱሩ ዝሆኖች ተጣልተው ሰበሩት ድንበሩን ዳላት ላይ ሰማችሁ እንግዲህ ቃላቱን ባልደጋግመው ችግሩ ተፈጠረ እንደዚህ ተባጨቀው ምናምን ነው እናቸው አንቺን ምን የትም ያገኘውሽ አይደለምና አንዳንዴ ሎንግ ዲስታንስ ፍቅር ሲሆን በጣም አሁን የነሱ እንደዛ ነገር ነው። እናንተ እዚህ ሆናችሁ አንድ ሰው ኤርትራ ምናምን ቢሆን ሎንግ ዲስታንስ ሆኖ በአንዳንድ ሰው በተፈጠረ ችግር ቤተሰብ ይፈርሳል እዚህ ጋር እናንተም ትለያያላችሁ ምናምን ነውና ምን ለማለት ፈልጌ ነው ጦርነት ለማንም አይጠቅምም አለቀ the last one ይላል guys the last one documents have been burned. Them road of people talk rumors have been learned. Because that's how we concern. There in the future. እዚህ ጋር ግን የአንበሳችሁን እያያችሁት ነው 4 ኪሎ ላይ አሁን አልተቀየረማ ተቀይሯል እንደ አንበሳው ጋይስ ይሄ አንበሳ እዛ እንትን ያለው አይደል እንዴ እዛ ብሔራዊ ጋር ያለው አይደል አይ አልተነሳ ግን አንበሳ እንዳላችሁ ትዝ ይላችኋል በአንበሳ ነበር የሚጠበቁት የሚከለሉትና እንግዲህ ጋይስ እንደሰማችሁት ነው ያው ዋጓን ብያለሁ ድጋሚ ዋጓን ብያለሁ ራስተፈሪያን ይላል የሚስተር ሚራክል ቤተሰቦች ይላል የንጉሳችን አልበም ስንተኛው አልበም መሰላችሁ ያስተሰራያል 3ኛው አልበም ገና ከዚህ በኋላ 3 አልበም ይቀረናል ይላል የዛሬ ቪዲዮአችን ይህንን ይመስል ነበር እስካሁን ስለተከታተላችሁ ከልብ ማርያምን አመሰግናለሁ ቴንኪው ማለት ፈልጋለሁ እስከዚህ ደግሞ ከቆያችሁ ላይክ ሼር ሰብስክራይብ ኤንድ ኮሜንት ዋኖ ኮሜንት ፈልጋለሁና ሐሳብ አስተያየታችሁን ኮሜንት ላይ አድርጉልኝ የዛሬ ቪዲዮአችን ይህንን ይመስል ነበር በአራተኛው አልበም እስከምንገናኝ ባም ሻካላካ ቡም